ህይወታችሁ ሊቀየር የሚችል አንድ ፖድካስት ልጋብዛችሁ። እሱም ኤብ ማርሻል በወቸው ጉድ ባረገው ፖድካስት ነው። ከዚህ ፖድካስት በጣም የጠቀሙኝና ከዚህ ፖድካስት የተማርኳቸው ነገር ላስረዳችሁ። አንደኛ ሱስና ወጣትነት በጣም የሚሸውድ ነገር ነው። ወጣት ስትሆን ጓደኞች ታበዛለህ። ከዛ ደግሞ በቃ ሱስ እንደ አራዳነት እንደ ኩልነት መስሎ ስለሚታይ ወደ ሱስነት ትገባለህ እና ኤብ ማርሻል በዛ ሰዓት ወደ ሱስ ገብቶ ነበር። ከዛ ደግሞ ወደ ሱስ የወጣበት ምክንያት ደግሞ እንደ አጋጣሚ ወደ ቻይና ሄደ። ወደ ቻይና ሲሄድ ደግሞ ማንም አልነበረውም። ከዛ ያን ጊዜ ነው ያስተዋለው ኤብ ማርሻል ሱስ በጣም አደገኛ እንደሆነ ምን ያክል ለእናቱና አባታችሁ እንዳሰቃያቸው ገባው። ከዛ ጊዜ ጀምሮ ለራሱ ቆመ። ሱስና ወጣትነት በጣም እንደሚሸውድና ጓደኞች ማብዛት እንደሌለብን፣ ሱስነት ኩል እንዳልሆነ፣ ሱስነት የፋራነት ምልክት እንደሆነ ያሳየበት ፖድካስት ነው። ሁለተኛ ደግሞ ላፍ ዘ ፕሮሰስ። በተለይ የሆነ አይነት ኢንዱስትሪ ገብተህ ዲዛይንም ሊሆን ይችላል፣ ቦክሲንግ ሊሆን ይችላል፣ ወይም ፎሬክስ ትሬዲንግ ሊሆን ይችላል። በዚህ የሆነ ኢንዱስትሪ ገብተህ አንድ ሰው ሁሉም ሰው የሚፈልገው በቃ በአንድ ቀን ቡም ማድረግ ነው ወይም በአንድ ቀን ስኬት ነው። ነገር ግን ከኤብ ማርሻል የተማርኩት ነገር ቢኖር ሁሉም ነገር በሂደትና ልክ እንደ አለቱ የማያቋርጥ አለት ጠብታ አለትን ያጎደጉላል እንደሚባል ሁሉ ልክ እንደዛው ኤብ ማርሻልም ምንም ሳያቋርጥ ቢከፋውም ቢርበውም ቢበርደውም ዝም ብሎ በቃ ባጋጥበው አለትን ጠብ እያደረገ ያች ጠብታ ላቭ ዘ ፕሮሰስ በቃ እንደሆነ ተምሬበታለሁ። ሁለተኛ ደግሞ ሁሉም ነገር ያልፋል። በቃ የማያልፍ ነገር የለም። ኤብ ማርሻል አሁን ለአንድ ሰው 1 ሚሊዮን ብር ቢሰጥ የሚጎለው ነገር የለም። ምክንያቱም በቃ አለው። አሁን ገባ ሰው ከኤብ ማርሻል የተማርኩት ነገር ሁሉም ነገር እንደሚያልፍና ያስከው ነገር ወይም በዛ ነገር ያልፍልኛል ባልከው ነገር ምንም ሳታቋርጥ እንዳልኩ ልክ የማያቋርጥ ጠብታ አለትን ታጎደጉዳለች እንደሚለው መጽሐፉ መቀጠል ነው። አራተኛ ደግሞ ስለ ፎሬክስ ትሬዲንግ ነው። ፎሬክስ ትሬዲንግ ለመጀመር ካስባችሁ ይህን ፖድካስት ማየት ግዴታ ነው። ከዛ ደግሞ ፎሬክስ ትሬዲንግ መጀመር ካስባችሁ ሳይድ ሀስል እንደሚያስፈልጋችሁ፣ ፎሬክስ ትሬዲንግ በቃ በጣም ሂጅ የሆነ ኢንዱስትሪ ስለሆነ ሳይድ ሀስል ያስፈልጋችኋል፣ ሳይኮሎጂ ያስፈልጋል፣ ካልም መሆን እንዳለባችሁ አስተምሮኛል። ከዛ ደግሞ በቃ ከፈጣሪ ጋር መቀራረብ እንዳለብህ ከፈጣሪ በቃ ሁሉም ነገር የሚያስፈልገው የሚያደርጉን ፈጣሪ ስለሆነ በቃ ከፈጣሪ በተቻላችሁ መጠን ሙስሊም ልትሆኑ ይችላላችሁ፣ ፕሮቴስታንት ልትሆኑ፣ ካቶሊክም በቃ ዋሬቨር ቡዲስትም ልትሆኑ ይችላላችሁ። በተቻላችሁ መጠን ከእግዚአብሔራችሁ ጋር በጣም ቅርብ መሆን እንዳለባችሁ፣ ከዛ ደግሞ ቂም መያዝ እንደሌለባችሁ። ኤብ ማርሻል ብዙ ሰዎችን ጎድተውታል በህይወት አጋጣሚ ማለት እሱ ግን አልተቀየማቸው፣ ይቅር ብላችኋል ምናምን። ሰውን የምላችሁ ቂም መያዝ እንደሌለባችሁ፣ ቂም መያዝ በውስጣችሁ ክፉ ነገር ሲትይዙ ወደ ውስጣችሁ ክፉ ነገር ጥሩ ነገር ሊመጣ አይችልም። ሰው ቂም መያዝ እንደሌለባችሁ። የመጨረሻው ደግሞ ሁሉም ነገር የሆነ በምክንያት። ለምሳሌ በኤብ ማርሻል ብንመለከት ኤብ ማርሻል በህይወት ባጋጥሞ በጣም ውጥንቅጥ የሆነ ነገር በቃ አሁን ኤብ ማርሻል የድሮ ህይወትን አይተን ልንገምተው እንችላለን። በቃ አንተ አይሳካልም ይሄ እኮ ተራ ሰውን ምላም እንችላለን። ግን እሱ ግን አሳክቶት አይተነዋል። ሰው ለኤብ ማርሻል አድርሱለት ይሄን ቪዲዮ። ኤብ ማርሻል በጣም ነው ካንተ የተማርኩት። ሞቲቬት አድርገኛል፣ ኢንስፓየር አድርገኛል። ሰው አንተ ደግሞ በሶሻል ሚዲያ የምታጋራን ሀሳቦች በጣም ነው ማደንቀው። እኔ ፐርሰናሊ ከ2 ዓመት በፊት የፖድካስት ነበር በዱባይ የተለቀቀው ከነዛ የሪል ስቴት ሻጮች ማለት በጣም ነው የማደንቅ። በጣም ነው ሞቲቬት ያደረከኝ። አመሰግናለሁ ሌብ። ለሁላችሁም ደግሞ ይህን ፖድካስት ተመልከቱ፣ ታተርፉበታላችሁ። ሜቢ ህይወታችሁ ሊቀይር ይችላል። እኔ በቃ ብዙ ነገር እነዚህ 5 ነገሮች በቃ ይዤ ወደ ሌላ ተአምር እንደሚቀየር በጣም እናመሰግናለን። ኤብ ማርሻል አመሰግናለሁ ለኔ